ፎቶሾፕ ቪዲዮ ኤዲት ያደርጋል? አዎ ይሰራል። ፎቶሾፕ ቪዲዮ ኤዲት ያደርጋል። ሰላም እንዴት ናችሁ? ያቡ ነኝ ከኔ ዲዛይን። ለተለመደው በአዲስ ቪዲዮ ተገናኝተናል። በዚህ ቪዲዮ ደግሞ ፎቶሾፕ ላይ እንዴት ቪዲዮ ኤዲት እንደምታደርጉና ኤዲት ስታደርጉ ምን ነገር መጠቀም አለባችሁ፣ ምን አይነት ቪዲዮስ ኤዲት ያደርጋል፣ ኤዲት ለማድረግ የሚጠቅሟችሁን እያንዳንዱን ቴክኒኮችና ማድረግ ያለባችሁ ነገሮች በዚህ ቪዲዮ እስከ መጨረሻው እናወራበታለን። እናም ደግሞ መጨረሻ ላይ የሰራችሁትን ቪዲዮ እንዴት ኤክስፖርት ማድረግ እንደምትችሉ አሳያችኋለሁ ማለት ነው። ለአሁን ግን ምን አይነት ቪዲዮዎችን ነው ኤዲት ማድረግ የሚችለው እስኪ ነው። ፎቶሾፕ ላይ የተለያዩ ቪዲዮዎችን ኤዲት ማድረግ ትችላላችሁ። ለምሳሌ ለቲክቶክ የሚሆኑ ለዩቲዩብ ሾርት የሚሆኑ ወይም ደግሞ ረዘም ብለው ነገር ግን ሲምፕል ከታውት ያላቸውን እንዲሁም የተለያዩ ትራንዚሽኖችን ቀለል ያሉ ትራንዚሽኖችን የሚፈልግ አይነት ቪዲዮም ከሆነ እዚህ ፎቶሾፕ ላይ ኤዲት ማድረግ ትችላላችሁ። ልክ እንደ ፊልሞራ ወይም ደግሞ ሌሎች ተመሳሳይ የቪዲዮ ኤዲቲንግ ሶፍትዌሮች አይነት ማለት ነው። እስኪ ዛሬ እናንተን ለማሳየት የምሰራውን ከዚህ በፊት ሰርቼውም ከስተመር የተቀበለውን ማስታወቂያ ላሳያችሁ። የፀጉሩን እድገት፣ ጥንካሬ፣ ውበት በእሙቲ ሄር ኦይል 100% ከተፈጥሮ የተዘጋጀ ይዘዙን ያሉበት ቦታ እናደርሳለን። እነዚህን የመሳሰሉ ቪዲዮዎች ሲምፕል በሆነ መንገድ እንዴት መስራት ትችላላችሁ? እዚህ ፎቶሾፕ ጋር እንግባና መጀመሪያ ፋይላችንን ክሬት እናድርግ። ፋይል ኒው እንበልና እዚህ ጋር ሳይዛችሁን 1080 በ1920 አድርጉት። ፖርትሬት ነው የሚሆነው። ሪዞሉሽናችሁን 300 አድርጉት። እዚህ ጋር የምታገኙትን ኔም ደግሞ አንዱን ኔም ስጡት። ለምሳሌ አድስን በለው ክሬት ልበለው። አሁን ክሬት በማደርግበት ጊዜ እንደዚህ አይነት የቲክቶክ ሳይዝ ያለው ፋይል ክሬት ያደርግልኛል ማለት ነው። የመጀመሪያ ስራችንን ጨርሰናል። ወደ ሁለተኛው ስንመጣ ደግሞ ታይም ላይናችንን ወይም ደግሞ ኤዲት የምናደርግበትን ፓኔሎች ፊት ለፊት ማድረግ ይኖርብናል። ስለዚህ እዚህ ዊንዶ ጋር ግቡና እዚህ አማራጮች ውስጥ ታይም ላይን የሚል አማራጭ አለ። እሱን ክሊክ አድርጉት። አሁን ቪዲዮን ኤዲት የምታደርጉበት ታይም ላይናችሁን እንደፈልጋችሁ የቆረጣችሁ ወደዚህ ያደርጋችሁ የምትቆጣጠሩበትን ታይም ላይን የሚል እንደዚህ አይነት ፓናል ከስር ይከፍትላችኋል። እስኪ ትንሽ ከፍ እናድርገው እንዲታየን በደንብ ማለት ነው። አሁን እዚህ ውስጥ የምታዩቸው ብዙ አይነት ኦፕሽኖች ይኖሩታል። እዚህ ጋር የምታገኙት ልክ እንደ ቱል አይነቶች ናቸው። እዚህ ጋር እንዳሉት አይነት ቱሎች ሆነው ግን ለየት ይላሉ። ለቪዲዮ የሚሆኑ ናቸው። ወደ ኋላ መልስል። እዚህ ጋር ደግሞ አንድ ፍሬም ወደ ኋላ ፓውዝ በለው ፕላይ በለው የሚል አይነት ነገሮች ይኖሩናል። ፎርዋርድ ደግሞ የምናደርግበት አለ፣ ወደ ቀጣዩ ፍሬም ማለት ነው። ወደፊት ያለው ፍሬም ጋር መሄድ ከፈለጋችሁ የምትወስዱበት ነው። እዚህ ጋር ቮይሱን ሚዩት እና አንሚዩት የምታደርጉበት ነው፣ እንደፈለጋችሁ አጀስት የምታደርጉበት። እዚህ ጋር ሲቲንጎች ይኖራሉ። እነዚህ ሲቲንጎች ደግሞ ምንድናቸው? እንዴት ነው ወደፊት ወደ ኋላ ፕሌይባክ ሲያደርግ ቪዲዮን ፕሌይባክ ማድረግ የሚችለው እንዴት ነው የሚለውን ነገር አጀስት የምታደርጉበት ነው። ከት የምታደርጉበት ፋይላችሁን ወይም ያስገባችሁትን ቪዲዮ እየቆራረጣችሁ አጀስት የምታደርጉበት ነው እዚህ ጋር የምታገኙት። ሌላኛው ደግሞ ትራንዚሽኖችን አፕላይ የምታደርጉበት ሌላ ቱል ይኖረናል ማለት ነው። እዚህ ጋር የምታገኟቸው እነዚህን ነው። ወደዚህ ስንመጣ ደግሞ የተለያየ ኦፕሽን ይኖረናል። እነዚህ ኦፕሽኖች ጋርም ደግሞ እንደ ኪ ፍሬም አይነቶች፣ ሞሽኖች፣ ኮንቨርት የምታደርጉበት የተለያዩ የኦፕሽን አይነቶች አሉ። ከታች ታይም ላይናችሁን ዙሚን ዙም አውት የምታደርጉበት አለ። ይሄንንም እንዴት ዙሚን ዙም አውት እንደምታደርጉበት አሳያችኋለሁ። እዚህ ጋር አሁን አክቲቭ አልሆንም ምንም አይነት የታይም ላይን ክሬት ስላልተደረገ ማለት ነው። ስለዚህ ምን አደርጋለሁ? እዚህ ጋር የምታገኙት ክሬት ቪዲዮ ታይም ላይን የሚል አማራጭ ይኖራቸዋል። ይሄ ምንድነው? አንዴ ክሊክ የምታደርጉት ከሆነ እዚህ ሌየራችሁ ጋር የሚኖሩትን አርትቦርዶች ወይም ሌየሮች እዚህ ጋር እንደ ታይም ላይን አድርጎ ይደረድርላችኋል ወይም ያስቀምጥላችኋል። ከዛ በኋላ እንደፈለጋችሁ እየቆራረጣችሁ አኒሜት ማድረግ ትችላላችሁ ማለት ነው። ስለዚህ እስኪ እዚህ ጋር አሁን አንድ ሌየር አለን አርትቦርድ ውስጥ ማለት ነው። መጥቼ ክሬት ቪዲዮ ታይም ላይን በምልበት ጊዜ አርትቦርዱን እዚሁ ጋር ያመጣዋል። እዚች ጋር ቀስት ምልክት አለች። ክሊክ ስታደርጓት ከአርትቦርድ ውስጥ ደግሞ ሌየር አለ ይላችኋል። ልክ እዚህ ጋር እንዳለው አይነት አቀማመጥ እዚህ ጋር ይኖረዋል ማለት ነው። ከታች ኦዲዮ ትራክ ይኖረዋል። ከላይ ቪዲዮዎችን ማስገባት ትችላላችሁ። ልክ ፕሪሚየር ፕሮ ላይ ያለው አይነት ኢንተርፌስ ይመስላል ማለት ነው። እስኪ ወደ ሌሎች ኤዲቲንጎች ከመግባታችን በፊት ግን ፎቶሾፕ ምን አይነት ቪዲዮዎችን ነው የሚሰራው? ምን አይነት ቪዲዮዎችን ነው ኤዲት ማድረግ የሚችለው? እዚህ ታይም ላይን ላይ ሁለት አይነት የቪዲዮ አይነቶችን መስራት ይችላል። የመጀመሪያው ቀጥታ ወጥ የሆኑ ሪከርድ የተደረጉ ቪዲዮዎችን የካሜራ ሊሆን ይችላል ወይም ስክሪን ሪከርዶችን አምጥታችሁ እዚህ ፋይል ውስጥ ክሬት ቪዲዮ
ታይምላይን ካላችሁት በኋላ አድ በማድረግ የምትቆራርጡበት ወይም ኤዲት የምታደርጉበት ነው። ሁለተኛው ደግሞ እቺን ቀስት በምትነኩበት ጊዜ ክሬት ፍሬም አኒሜሽን የሚል አለ። ስሙዝ የሆኑ አኒሜሽኖችን ኢሜጆችን በመጠቀም ወይም ደግሞ የተለያዩ ፔንጆችን እንዲሁም ለየት ያሉ ፋይሎችን በማስገባት እናንተ አኒሜት የምታደርጉበት ወይም ደግሞ እንደ ስላይድ ሾዎችን የተለያዩ ሙቭመንቶችን በፈለጋችሁት መንገድ ሲምፕል የሆኑ ኤዲቶችን መስራት የምትችሉበት ነው። እኛ ግን የምንፈልገው ለአሁኑ ክሬት ቪዲዮ ታይምላይን የሚለው ጋር ሆነን ክሬት ቪዲዮ ታይምላይን ማለት ነው። ስለዚህ በዚህ መልክ እንዲቀጥል እናደርጋለን። አሁን እዚህ ጋር ስመጣ አንድ ሌየር ነው ያለኝ። እኔ ይሄን ሌየር አልፈልገውም፣ ምክንያቱም ባዶ ፋይል ነው። ስለዚህ ምንም አልፈልግም። የመጀመሪያ ስራዬና መጀመሪያ ማስገባት የምፈልገው እዚህ የቪዲዮ ታይምላይን ላይ ኦዲዮ ይሆናል ማለት ነው። ኦዲዮን ተከትዬ ነው ቪዲዮን መስራት የምፈልገው። ስለዚህ እስኪ ፋይላችንን እናስገባ። እዚሁ ጋር ኦርደር አድርጌ ያስቀመጥኳቸው ፋይሎች አሉ። እነዚህን ፋይሎች የምትፈልጉ ከሆነ ቴሌግራም ቻናሌ ላይ አስቀምጥላችኋለሁ፣ ገብታችሁ ዳውንሎድ አድርጉት። ስለዚህ እስኪ የመጀመሪያው ኦዲዮ ነው ብለናል። ስለዚህ ኤምፒ3 ፋይል አለን። ይሄን ኦዲዮ ፋይል አንዱን እናስገባው። እዚሁ ጋር መጥቼ ክሊክ አደርጋለሁ። ሎኬሽኑን ኮፒ አደርገዋለሁ። ኮንትሮል ሲ ማለት ትችላላችሁ። እዚሁ ፎቶሾፕ ጋር ግቡ። አሁን እዚህ ጋር ቀስት ምልክት አለች፣ ክሊክ አድርጓት። ክሊክ ስታደርጓት እንደዚህ አይነት አማራጮች ያመጣል። አዲስ ትራክ እንዲያመጣላችሁ ወይም ደግሞ ኦዲዮ እንዲያስገባላችሁ አድ ኦዲዮ ይላል። ስለዚህ ክሊክ አድ ኦዲዮ የሚለውን ማለት ነው። አሁን ፋይሉ የት ነው ያለው ምረጥልኝ እያላችሁ ነው። ቅድም ኮፒ ያደረግነው የፋይል ሎኬሽን እዚህ ጋር አምጥታችሁ ኮንትሮል ቪ ማለት ትችላላችሁ። ቦታውን ቁጭ አደርጋለሁ። እቺን ቀስት ስትነኳት ይሄዳል እዛው ፋይሉ ጋር ማለት ነው። ይሄን ክሊክ አደርጋለሁ። ኦፕን ልበለው። እያያችሁ ከሆነ ኦፕን ስለው ፋይሌ ገባ ማለት ነው። አሁን በጣም ረዝሟል ፋይሉ፣ እያያችሁት ከሆነ ወደዛ ሄዷል። ስለዚህ እዚህ ጋር መጥቼ ዙሚን ዙም አውት ማድረግ እችላለሁ። ወደዚህ የምትወስዱት ከሆነ በጣም ዙሚን እያደረገ ይመጣል። እያያችሁ ከሆነ ታይም ላይኖቹ በጣም እየሰፋፉ ይመጣሉ። ወደዚህ የምትወስዱት ከሆነ ደግሞ ጥብብ እያለ ይመጣል ማለት ነው። አሁን ኦዲዮዋችን እዚህ ድረስ ነው እያለን ነው። እስኪ ኦዲዮውን እንስማው። መታችሁ ስፔስን በምትነኩበት ጊዜ ፕላይ ይሏል። የፀጉሩን እድገት፣ ጥንካሬ፣ ውበት በእሙቲ ሄር ኦይል 100% ከተፈጥሮ የተዘጋጀ ይዘዙን ያሉበት ቦታ እናደርሳለን። አሁን ይሄ ነው ኦዲዮአችን። ስለዚህ ምን እናደርጋለን? ሲጀምር ዝግይት ብሎ ነው የሚጀምረው። አዎ እዚህ ድረስ ዝግይት ብሎ ይመጣል። ስለዚህ ይሄንን ፓርት መቁረጥ ይኖርብኛል። ለመቁረጥ ምንድነው የማደርገው? እዚሁ ጋር እንዳለሁኝ ፋይሌን ክሊክ አደርጋለሁ። የመቀስ ምልክቱ ጋር መጣለሁ። ነገር ግን የምትፈልጉት ቦታ ጋር መቆማችሁን አረጋግጡ። ወደዚህ መሄድ ካለባችሁ ወደዛ ሄዳችሁ ቆሙ። ወደዚህም ከሆነ ደግሞ ወደምትፈልጉበት ቦታ ቆማችሁ ነው መቁረጥ የሚኖርባችሁ። ያለበለዚያ መታችሁ እዚህ ጋር ክሊክ የምታደርጉት ከሆነ ራሱ ቆርጦ ያስቀምጧል። እዚህ ጋር ላርገው። ከዚህ በኋላ ያለውን ነው ፈልገው። ከዚህ በፊት ያለው ሳይለንት ስለሆነ ማለት ነው። ቆረጠው ስለው ቆራርጦ ያስቀምጧል ማለት ነው። አሁን ባዶ ቦታ ላይ ክሊክ አድርጉ። ቀጥታ ዲሌት እንዳትሉ፣ ምክንያቱም ሰሌክት አድርጋችሁ ክሮፕ ስትሉት ሁለቱንም አብሮ ሰሌክት ያደርጓል። ወይ ባዶ ቦታ ክሊክ ማድረግ ይኖርባችኋል፣ ወይ ደግሞ አንዱን ፋይል ሰሌክት ማድረግ ይኖርባችኋል። አሁን ዲሌት ልበለው። ዲሌት ስለው ራሱ ይሸጋሸጋል ወደ ቦታው። እስኪ አሁን እንስማው። የፀጉሩን እድገት እያያችሁ ከሆነ ወዲያው ነው የሚገባው። የፀጉሩን እድገት ብላ ወዲያው ትጀምራለች ማለት ነው። አሁን ያዘጋጀዋቸውን ፋይሎች ድራግ ኤንድ ድሮፕ ያረኩ ማስገባት ጀምራለሁ። ፋይሌ ጋር ሄዳለሁ። እዚሁ ጋር መጣለሁ። አንደኛው ጋር የፀጉሩን እድገት ስትል እነዚህ ጽሁፎች እንዲገቡ ፈልጋለሁ። ኦልሬዲ ጽፌ አዘጋጅቼ በፒኤንጂ ፋይል ኤክስፖርት ስላረኩት ነው። ስለዚህ እስኪ እነዚህን ሶስቱንም ፋይሎች ድራግ ኤንድ ድሮፕ ላድርግ። ነገር ግን ማወቅ ያለባችሁ እነዚህን ድራግ ኤንድ ድሮፕ ስታደርጉ ኢሜጅ ስለሆኑ ችግር የለም፣ ቀጥታ ይገቡላችኋል። ነገር ግን ቪዲዮ ወይም ኦዲዮ ከሆኑ ወይም በአጠቃላይ ቪዲዮ ነክ የሆኑ ፋይሎች ከሆኑ ድራግ ኤንድ ድሮፕ ብታደርጓቸው አዲስ ዶክመንት ላይ ነው የሚወስዳችሁ። ስለዚህ እሱን ተጠንቀቁ። አሁን ሶስቱንም ፋይል አስገብቻለሁ። እዚህ ጋር 3 ሌየር አለኝ። ቀጥታ ምንድነው የማደርገው? ከዚህ በፊት የሰራሁትን ቪዲዮ ላሳያችሁ ምን አይነት ሙቭመንት እንደምፈልግ ማለት ነው። እዚሁ ጋር ልምጣ። አሁን ሲጀምር እዚህ ጋር የፀጉሩን እድገት ትላለች። ያዩን ልክ ሲጀምር የፀጉሩን እድገት ጥንካሬ። እነዚህ አይነት ፓርቶች ሙቭመንቱ እንዲኖር ነው ፈልገው። ፀጉሩ ትራንዚሽኑ ግብት ብሎ ከዛ በኋላ ጽሁፉ እንዲታይ ነው ፈልገው። ልክ ጽሁፉ ከታየ በኋላ ደግሞ እድገት የምትሏ ወጣ እንድትል ነው ፈልገው። ከዛ በኋላ ጥንካሬ የሚለው ጋር ይሄዳል። ስለዚህ እዚሁ ፋይሌ ጋር ልምጣ። ምንድነው የማደርገው? ፀጉር የምትሏ እችኛዋ ፓርት ከላይ ትሁን፣ ከታች እንዲሆን አልፈልግም። ሁለቱንም እንዲከልል ስለምፈልግ ማለት ነው። እዚሁ ፀጉሩ ጋር መጣለው፣ ሌሩ ታይም ላይኑ ጋር ማለት ነው። እዚህ ይሄንን ጠጋ ላርገው ወደዚህ። አሁን ፀጉር የምትለው ፓርት ፋይሉን በጣም ላተልቀው። በዚህ ልክ በቂ ነው።
ወጣ ላርገው ከፍሬሙ ውጪ ማለት ነው። ከፍሬሙ ውጪ ስታወጡ እንዳለ ይዛችሁት ከወጣችሁ ካርት ቦርዱም እዚህ ጋር ከምታገኙት ካርት ቦርዱም ውጪ ያደርግባችሁና ያበላሽባችኋል። ስለዚህ ትንሽ ከፍ አደርጋለሁ እዚህ አካባቢ በቂ ነው። ስፔስ አለ፣ ፀጉሩ አይታይም። ራይት ልበል። ስለዚህ ቪዲዮ እንዲሆን ስለሆነ የምፈልገው እዚህ ጋር እቺን ቀስት ስትነኩት እንደዚህ አይነት 3 ኦፕሽኖች ያመጣላችኋል። እነዚህ ኦፕሽኖች ይለያያሉ። ስማርት ኦብጀክት ሲሆን፣ ቴክስት ሲሆን፣ እንዲሁም ደግሞ ኖርማል ሌየር ሲሆኑ እዚህ ጋር የምታገኟቸው ኦፕሽኖች አንዳንዴ ይበዛሉ፣ አንዳንዴ ደግሞ ስማቸው ይለያያል። እስኪ ላሳያችሁ። ለምሳሌ ይሄኛው ስማርት ኦብጀክት ወይም ደግሞ ስማርት ሌየር ስለሆነ ትራንስፎርም የሚል ፓርት ነው እዚህ ጋር የምታገኙት። ነገር ግን ራይት ክሊክ ብዬ እዚሁ ጋር ራስተራይዝ ሌየር ልበለውና ወደ ኖርማል ሌየር ስቀይረው ፖዚሽን ማለት ይጀምራል። ስለዚህ እነዚህኞቹን ፓርቶች ብታውቋቸው ለእናንተ አይከፉ። ሌላኛው ፓርት ደግሞ ምንድነው? ቴክስት ጋር መታችሁ። ለምሳሌ ቴክስቱን ጥቁር ላድርገው። መጥቼ እዚህ ጋር ክሊክ አድርጌ የሆነ ቴክስት ገባ፣ ራይት ልበለው። እዚህ ጋር የምታገኙት ኦፕሽን ደግሞ ለየት ያለ ነው። ለምሳሌ ጭንቀስቷን ስነካት ቴክስት ዋርፕ የሚል አማራጭ ጨምርላችኋል። ሌላ ኦፕሽን አለው ማለት ነው። እንደፈለጋችሁ ወደዛ ወደዚህ ማድረግ ትችላላችሁ። ሌላው ደግሞ እዚህ ጋር ተጨማሪ ኦፕሽኖችን የምታዩት መቼ ነው? እዚህ ሌየራችሁ ጋር ሌየር ማስክ ክሬት በምታደርጉበት ጊዜ ራሱ የሌየር ማስኩንም ፖዚሽን እንዲሁም ደግሞ ኢኔብል እና ዲሴብል የሚለውን ፓርት እንደ ሞሽን እንድትጠቀሙት ፍቃድ ይሰጣችኋል ወይም ኦፕሽኖችን ይሰጣችኋል ማለት ነው። ስለዚህ እነዚህን መጠቀም ትችላላችሁ። በኋላ ላይ ግር እንዳይላችሁ ነው ይሄንን የምነግራችሁ። ስለዚህ ፀጉር የሚለው አተልቀን ላይ ወስደኗል። አሁን ቦታ ነው የምንሰጠው። ሲጀምር እዚህ ጋር ሆኖ እንዲጀምር ነው። አድራሻውን እዚህ ጋር ያዝልን ብለን ኪ ፍሬም የምንላቸዋሉ። እነዚህ የሰዓት ምልክት የሚመስሉት ማለት ነው። መጥቼ እሱን ክሊክ ካደረኩት ያለበትን ቦታ እንደ አድራሻ ይዘዋል ማለት ነው። አሁን ትንሽ ቪዲዮ ከተንቀሳቀሰ በኋላ ለምሳሌ እዚህ አካባቢ ይሄኛው አሁን ትልቅ ያደረግነው ፀጉር እዚህ አካባቢ እንዲመጣ ፈልጋለሁ። ስለዚህ ያዝ አረግና ይሄን ጎትት እናደርጋለን። ሼፍትን ያዙት ቀጥ ብሎ እንዲወርድ ማለት ነው። እዚህ አካባቢ እንዲቀመጥ ነው የምንፈልገው። አሁን እያያችሁት ከሆነ ድራግ ስላደረግኩት ብቻ እዚህ ጋር 100 ፖይንት ያስቀምጣል። ያ ማለት ምንድነው? መጀመሪያ ከሰጠሁት አድራሻ ሌላ ተጨማሪ ወይም ደግሞ የተቀየረ አድራሻ ስላለ ማስታወሻ ያስኩኝ ነው እያላችሁ ያለው። እስኪ አሁን ወደ ኋላና ወደፊት አድርገን እንየው። ወደ ኋላ ስትመልሱት የነበረበት ቦታ ይመልሷል። አሁን ፕላይ ስትሉት እያያችሁ ነው መቶ ገባ ይላችኋል። አሁንም እዚህኛው ኪፍሬም ጋር ሲደርስ ደግሞ ሳይዙም እንዲያንስ ፈልጋለሁ። ልክ የመጀመሪያው ቪዲዮ ጋር እንዳለው ሁሉ ማለት ነው። ስለዚህ እስኪ እዚሁ ፖይንት ጋር እንደሆነ እንዲህ እያደረጋችሁ የፖይንቱን ሴንተር እንዲይዝላችሁ ማድረግ አይጠበቅባችሁም። ምን ታደርጋላችሁ? እዚህ ጋር 2 ቀስቶች አሉ። አንደኛው ቀስት ወደ ኋላ ያለውን ኪፍሬም መጠቆም ነው የሚያስችለው። ሁለተኛው ጋር ያለው ደግሞ ወደዛ ይዞረው ደግሞ ቀጣዩን ኪፍሬም እንድታቁበት ያደርጋቸዋል ማለት ነው። አሁን እዚህኛው ኪፍሬም ጋር ስትደርስ ምን አድርገው ለዋለሁ? ሳይዙን ደግሞ በዚህ መልክ አሳንሰው እዚህ አካባቢ ይቀመጥ። ምክንያቱም ከታች ፋይል ስለማስገባበት ማለት ነው። አሁን ራይት ለዋል። እስኪ እኔው ቪዲዮ ወደ ኋላ ልመልሰው። አሁን ፕላይ በምልበት ጊዜ አያችሁት ግብት ይልና እንስ ይላል። አሁን በቀጣይ ደግሞ ይሄንን እንዝጋውና እዛው ምን እናርግ? እድገትና ፀጉር የፀጉራችሁ የሚለውን 2 ፋይሎች አስገብተናል። እነሱን ቦታ እናስይዛቸው። ይሄ ፀጉራችሁ የሚለው ፓርት እዚህ ጋር ይቀመጥ። እድገት የሚለው ፓርት ደግሞ እዚህ አካባቢ ይቀመጥ። እስኪ ቪዲዮን እንየው ምን አይነት ፓርት እንዳለው። እዚህ ጋር አነሰ። የፀጉራችሁ የሚለው ትልቅ ነው፣ እድገት የሚለው ትንሽ ነው። ስለዚህ አጀስት እናድርገው። እድገት የምትለዋል እንደዚህ እናሳንስ። እዚህ አካባቢ ዙም አድርጋችሁ ማየት ትችላላችሁ። ኮንትሮል እና አልትን ይዛችሁ ይሄን ከፍ እናድርገው። እዚህ አካባቢ ራይት እንበል። ስለዚህ ልክ ፀጉሩ እልፍ ብሎ እንደገባ ፀጉራችሁ የሚለው በዛው ሳይዝ ነው የሚቀመጠው። እድገት ስትል ቮይሱ ጋር መተን ማለት ነው። ፕላይ እንበለው እስኪ የፀጉሩን እድገት። አሁን እድገት የሚለው ጋር ስትደርስ እድገት የሚለው ትልቅ ይሆናል፣ ፀጉራችሁ የሚለው አነስ ይላል ማለት ነው። ስለዚህ ምን አደርጋለሁ? እዚህ የፀጉራችሁ የሚለው ጋር መጣና እዚህ ጋር ነው እድገት የሚጀምረው። ትራንስፎርሜሽን የሚለው ጋር ኪ ፍሬም እሰጠዋለሁ። እዚህ ጋር አድራሻ ያዝልኝ። እድገት የሚለው የሚጀምረው እዚህ ጋር ነው። ከዚህ በኋላ ነው እድገት ብላ የምትቀጥለው። ስለዚህ ይሄ የፀጉራችሁ የሚለውን አሳንሰዋለሁ። እንደዚህ አሳንሰዋለሁ። ይሄንን እከፍትና ደግሞ ከዚህ ጀምሮ ደግሞ ይሄኛው አነስ ሲል እድገት የሚለው ፓርት ደግሞ ትልቅ እንዲሆን ነው የምፈልገው። ስለዚህ እዚሁ ጋር ኪ ፍሬም እሰጠዋለሁ። ቀጣዩ ቦታ ጋር እኩል እንዲሆን ስለምፈልግ እዚህ ጋር እንዲመጣ አረግና ደግሞ የዚህን ተለቅ አረገዋለሁ። እድገት የሚለው ፓርት እንዲይዘው ማለት ነው። እስኪ አሁን እንየው የፀጉሩን እድገት ያያችሁት ነው። እድገት የሚለውን ውጥት ሲል አሁን እዚህ ጋር
ቀስ እያለ ፕሌይባክ ነው እያደረገ ያለው። ምክንያቱ ደግሞ ምንድነው እዚች ጋር የምታዩቸው ቁርጥ ያሉ የሆነ ሳያን ከለር ያላቸው ላይኖች አሉ። እነሱ ሲገጣጥሙ ነው ስሙዝሊ ሆኖ ቪዲዮውን ፕሌይ የሚያደርገው። ስለዚህ ይሄንን ቀስ እያላችሁ በማውዛችሁ ድራግ እያደረጋችሁ እንዲገጣጥሙ ማድረግ ትችላላችሁ። ስሙዝሊ ፕሌይባክ እንዲያደርግላችሁ ወይም ደግሞ እያንዳንዱን ኢፌክት በስነ ስርዓት እንድታዩት ማለት ነው። እዚህ ይሄንን ቀስ እያልኩኝ እንደዚህ ገጣጠምኩኝ። ይሄ መጨረሻ ላይ ማድረግ ትችላላችሁ። እኔ አሁን ቪዲዮውን ያለውን ሙቭመንት ለማየት ስለፈለኩ ነው። እስኪ ፕላይም በለው። የፀጉሩን እድገት አሁን እድገት የምትለዋ ቀደም ብላለች። ሙቭመንቱ ግን ምን ሆኗል? ረጋ ብሏል። ስለዚህ ችኛዋን ፓርት ሰሌክት አደርጋለሁ። ሼፍትን ሊያዝ ከታች ያለውንም ሰሌክት ላድርግና የነዚህን ፓርት ጠጋ ላድርግ እዚህ አካባቢ። አሁን እዩት እስኪ ፕላይም በለው። እድገት አያችሁት? እድገት የምትለዋን ስትናገረው ትልቅ ይላል ማለት ነው። ራሱ ከቮይሱ ጋር እኩል ሄደ ማለት ነው። የፀጉሩን እድገት አሁን ጥንካሬ የሚለው ጋር ደግሞ እንገባለን። ለአሁኑ ግን እቺ እድገት እስከምንለው ያለችዋን ፓርት ምን አደርጋለሁ? ሁሉንም ሌየሩ ጋር መጣና ሰሌክት አደርጋለሁ። ኮንትሮል ጂ በምልበት ጊዜ ግሩፕ ያደርጓል፣ እንደ አንድ ግሩፕ ይቀመጣሉ ማለት ነው። ነገር ግን ከዛ በፊት የታይም ላይኑ ጋር የሚይዙትን ስፋት ቀነስ እናርገው። እዚህ ጋር ልምጣ። ይሄንንም ቀነስ። እዚህ ድረስ ነው የምፈልገው። እዚህ ድረስ እንድትታይ ነው የምፈልገው። እዚህ ድረስ እንዲታይ ነው የምፈልገው። እያንዳንዱ ሌየር እዚህ ድረስ ብቻ እንዲታይ ነው የምፈልገው። ኮንትሮል ጂ ልበለው። ይሄን 0 ማለት ትችላላችሁ። ከዚህ በኋላ ያሉት ፋይሎችን ደግሞ የምንሰራውን ከዚህ ቀጥሎ እንዲታዩ ማድረግ እንችላለን ማለት ነው። ሌላው ደስ የሚለው ፓርት ምንድነው? እያንዳንዱን እዚህ ጋር ያሉትን ታይም ላይኖች በከለር መስጠት ትችላላችሁ። ለምሳሌ እኔ እዚህ ጋር ራይት ክሊክ ብዬ ሬድ ብለው እዚህ ጋር መቶ ታይም ላይኑ ቀይ ምልክት ይሰጣል። ያያችሁት ነው። ስለዚህ እስኪ ልቀጥል፣ ወደ ሁለተኛው ደግሞ ልምጣ። ከዛ በፊት ግን እየሰራን እያለ ብራንዲንጋችንን እዚሁ ጋር ማስገባት ይኖርብናል። ያ ምንድነው? እዚህ ጋር ቪዲዮን አይታችሁት ከሆነ ከታች ሁሉም ቪዲዮ ላይ ሁሉም የድርጅት አይነቶች ላይ ሶሻል ሚዲያቸውን በሚሰሩበት ጊዜ ብራንዲንጎች ይኖራቸዋል። የራሳቸው መለያ የሆነ አይኮኒክ የሆነ ነገር ያስቀምጣሉ በእያንዳንዱ ቪዲዮቸው ላይ ማለት ነው። እኛም ደግሞ እነዚህን ከታች ያሉ ፓርቶችን አስቀምጠናል። ስለዚህ እሱን ማስገባት ይኖርብናል። እዚሁ ጋር መጣለው ፋይሌ ጋር ይኸውና ድራግ አድርጌ በፒኤንጂ ስላዘጋጆት ማስቀመጥ እችላለሁ ማለት ነው። ለሁሉም ስለሆነ ሲጀምር ጀምሮ ፋይሉን ራይት አላላችሁትም ነው፣ ራይትን በለው። ይሄን ቦታ ልስተው ከመጀመሪያው ጀምሮ እንዲታይ ነው ፈልገው። ከታች ልውሰዱ። ሼፍትን ያዙት ቀጥ ብሎ እንዲወርድ በቂያችን ነው። እዚህ ይቀመጥ። ይሄንን ሁሌም ፋይላችሁን ስትሰሩ የሚጠቅማችሁን ነገር በፒኤንጂ መያዛችሁን እንዳትረሱ። ከዛ በፊት ግን አሁንም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንደዚህ አይነትና ለየት ያሉ የሚያገዛችሁን ቪዲዮዎች በቀላሉ ሲለቀቁ ቶሎ እንዲደርሳችሁ ደግሞ የኖቲፊኬሽን በተኑን ማብራታችሁን እንዳትረሱ። ወደ ቀጣዩ ነው። ሁለተኛው ጋር ደግሞ ስንመጣ የፀጉራችሁ ብላ ከጨረሰች በኋላ የሚኖረን ምንድነው? እስኪ ነው እድገት፣ ጥንካሬ። ያያችሁት ነው። ጥንካሬ የሚሉት ፓርቶች ሶስቱም ይገባሉ። ከዛ በኋላ አብሮ የፀጉር ፓርት ይገባል፣ ባክግራውንዱም ይቀየራል ምናምን። እሱን ደግሞ እስኪ እንስራ። እዚሁ ፋይላችን ጋር መጣለን። ሁለተኛውን እንከፍታለን። ሰሌክት እናርግ ሶስቱንም። ይሄኛው 2 ይሆናል። ጥንካሬ የሚለው ጽሑፍ አለ፣ ከዛ ፀጉሩ አለ። ይሄን ድራግ አድርጌ እዚሁ ጋር እንደዚህ አስገባዋለሁ። ቦታ ሰጠዋለሁ። እዚህ አካባቢ እንደዚህ ይቀመጥ። ራይት ልበል። ጥንካሬ የሚለውም ይገባል። ራይት ልበላቸው። አሁን ገቡ ሁሉም ማለት ነው። ይሄ ሌየሩ ከሁሉም በላይ ነው መቀመጥ ያለበት። ከለር መስጠት ትችላላችሁ። ይሄን ለምሳሌ ብሉ ማድረግ ትችላላችሁ፣ ወደታች እንዳታወርዱት ማለት ነው። አሁን እነዚህ ሶስቱ ሌየሮች ወይም ታይም ላይኖች እንዲደረቡ ስለማልፈልግ ትንሽ ጠጋ ላርገው። ምክንያቱም የዩቲዩብ ኮን ቪዲዮ የሚያልቀው እዚህ ጋር ነው። ከዚህ በኋላ ነው እንዲመጣ የምፈልገው። እዚህ ጋር እመጣለሁ። ሶሊድ ከለር ሰጣለሁ። ሶሊድ ከለሬ ከኔ ብራንዲንግ ጋር ወይም ከምሰራው ቪዲዮ ብራንዲንግ ጋር እንዲሆን እፈልጋለሁ። በዚህ መልክ ማለት ነው። ይሄን ከታች ልውሰደው፣ ከፀጉሩ በታች ፀጉሩን ብሌንዲንግ ሞዱን አስተካክላለሁ። እዚህ ጋር መጣና መልቲፕላይ ላርገው። ያችሁት ከሆነ የባክግራውንዱን ከለር ወይም ቅድም የሰጠነውን የሶሊድ ከለሩን ይይዝልናል ማለት ነው። አሁን ሶሊድ ከለሩን ደግሞ ምን እናደርገዋለን? እዚህ ጋር ኮንትሮል አይ ማለት ትችላላችሁ። ኮንትሮል አይ ያላችሁት ማለት ሌየር ማስክ ውስጥ ገብቶ ይደበቃል። አሁን ብረሽ ቱሉ ጋር ልምጣ። ብረሽን ይዛለው፣ ሳይዙን አተልቀዋለሁ። የብረሽን ሳይዝ እዚህ አካባቢ። አሁን አንዴ ብቻ ነው ክሊክ የማደርገው። አሁን ይሄንን ፋይል ምን እናደርገዋለን? ሳይዙን በጣም ማተለቅ ይኖርብናል። በጣም አተልቀዋለሁ። ይሄንን ሳይዝ
እዚህ ላይ ወስደዋለሁ። እዚህ አካባቢ ይቀመጥ ራይት ልበለው። አሁን ሌየሩ ከአርትቦርድ ውጪ ስላስቀመጥ ነው እዚህ ጋርም ከአርትቦርድ ውጪ ወስዷል። ከታች እንውሰደው። አሁን ምን አደርጋለሁ? ይሄንን ፋይሌ ጋር እመጣለሁ፣ ኦፕሽኑን እከፍታለሁ። በዚህኛው ደግሞ የምናየው ሌየር ማስክ ፖዚሽን የሚለውን ነው። ስለዚህ ይሄንን በደንብ ወደ ላይ ልውሰደው፣ ምክንያቱም እንዲታይ አልፈልግም። በዚህ ልክ እዚህ አካባቢ ይቀመጥ። እንደዚሁም ችግር የለም። አሁን እዚህ ጋር እሰጠዋለሁ። ሌየር ማስክ ፖዚሽኑን ሲጀምር ከዚህ አድርገው እለዋለሁ። ትንሽ እንደተጓዝክ ደግሞ ይሄንን ፋይል ፖዚሽኑን ቀይረው ወይም ደግሞ ቀጥ ብለህ እንደዚህ ግባ ነው። እዚህ ጋር ይግባ የሚለውን ፓርት እንሰጠዋለን። ያያችሁ ከሆነ ለሌየር ማስኩ ፖዚሽን ፖይንት ሰጠዋል። ምክንያቱም እያንቀሳቀስን ያለ ነው ሌየር ማስኩን ነው እንጂ ኖርማል ሌየሩን አይደለም። እችኛዋን ፓርት ነው እያንቀሳቀስን የነበረው። አሁን እስኪ ፕላይን በለውና ላሳያችሁ። ጥንካሬ፣ ውበት። አሁን ጥንካሬ የሚለውን ፓርት ይይዝልናል ማለት ነው። ግብት ይላል ወዲያው ጥንካሬ። አሁን ልክ ይሄኛው እንደገባ ደግሞ እስኪ ቺን ትንሽ ሰብሰብ እናድርገው ወደዚህ አካባቢ። ይሄ ልክ እንደገባ ደግሞ ጸጉሩ ወደ ጎን እንዲገባ እንፈልጋለን። አሁን ባለበት ዝም ብሎ ግትር ብሎ እንዲቀመጥ አንፈልግም። ሙቭመንት መኖር አለበት። ስለዚህ ይሄን ጨርሰናል። እንስካው። የጸጉሩ ጋር መጣለው፣ ቺን ከፍታታለሁ። ትራንስፎርም የምትለዋን ፓርት እዚህ ጋር ስትደርስ ና ውጣ እንለዋለን። ስትጀምር ግን ምን እንዲል ሲጀምር ግን ወደዚህ እንዲሆን እናደርጋለን። አዎ ትንሽ ዝቅ ላድርጋት። በአቅጣጫ ዝቅ ማድረግ ትችላላችሁ። አሁን ቺን ቀስታ አውጣታችሁ ማየት ትችላላችሁ ምን አይነት አቀማመጥ እንዳለው ማለት ነው። ግን እኩል ሰዓት ላይ ባይሆን የተሻለ ነው። ከዚህ ትንሽ ፈቀቅ ይበል። ልክ በዚህ መልክ ማለት ነው። አሁን እስኪ ነው ጥንካሬ፣ ውበት። ያያችሁት ነው ግብት ይላል ማለት ነው። ግን ውበት ስትል ነው መግባት ያለበት። ጥንካሬ አሁን እዚህ ጋር ነው ውበት የምትለው እዚህ አካባቢ። ጥንካሬ፣ ውበት። ያያችሁት ነው ውበት ሲል መግባት አለባት ማለት ነው። አሁን እስኪ እነዚህን ሰብሰብ እናደርጋቸው። አሁንም ሰብሰብ ያደርገው። እዚህ ጥንካሬ የሚለው ጋር ደግሞ ሁለት ጽሁፍ ነው ያለን። የመጀመሪያው ስትሮክ ብቻ የሆነ ሁለተኛው ደግሞ ፊል የሆነ ነው። ስለዚህ ይሄን ስትሮኩን ሁለት እናርገው። አልትን ይዤ ኮፒ አድርገው። እስኪ እዚህ ጋር መተን እንየው። እስኪ ጥንካሬ የሚለው ይመጣል። ከዛ ስብስብ ይላሉ ማለት ነው። እንደዚህ አይነት ደግሞ ስራዎችን ልንሰራ ነው። አሁን ሶስቱንም ጥንካሬ የሚሉትን ፋይሎች ሰሌክት አደርጋለሁ፣ ቦታቸውን አስተካክላለሁ። በቂ ነው እዚህ ድረስ። እዚህ ቦታ ጋር ሲደርሱ ስብስብ ብሎ ግጥም እንዲል እፈልጋለሁ። እስኪ ከላይኛውን ጀምር። ቺንን ከፍታታለን። ሙቭመንቱ ጋር እንመጣለን። ትራንስፎርም የሚለው ጋር ፖዚሽን ሰጥቻለሁ። ትንሽ ጠጋ ልበልና እዚህ አካባቢ ቺን ግጥም እናርጋት። ከታች ያለውንም ቴክስት ይሄኛውንም ልክ እንደዛው ነው የምናደርገው። እንከፍተዋለን። ወደኋላ መለስ ስላድርገው እዚህ ጋር ማለት ነው። እዚህ ጋር ወይም ኪ ፍሬም ያዝልን እንበለው። ትንሽ ጠጋ አለና ደግሞ ልክ ከዚህ እኩል እንዲሆን ስለምንፈልግ ማለት ነው። ይሄን ደግሞ እዚህ ጋር ግጥም አለቀ። እስኪ ነው ጥንካሬ፣ ውበት። ያችኑ ጥንካሬ የሚለውን ፓርት ይይዝልናል ማለት ነው። አሁን ውበት ስትል ያኛው ይገባል። ከዚህ በኋላ እስኪ እንየው ምን እንደሚኖር። እድገት፣ ጥንካሬ፣ ውበት። ውበት ውበት የሚለውን ደግሞ ጽሁፍ ማስገባት ይኖርብናል። ውበት የሚለው ደግሞ ሌላኛው ፓርት ጋር ስለሆነ እዚህ አካባቢ እስኪ ጥንካሬ፣ ውበት። አሁን ይሄኛውን ፓርት ሰብሰብ አደርገዋለሁ እዚህ ድረስ። ውበት የምትለዋ ደግሞ ትገባለች ማለት ነው። እስኪ ነው ጥንካሬ፣ ውበት። አሁን ውበት የምትለዋን ለማስገባት እነዚህን ፋይሎች መጀመሪያ መሰብሰብ ስለሚኖርብን እነዚህን የተከፈቱትን ፓርቶች እዛው ጋር ሰብሰብ እናርጋቸው። እነዚህን ሌየሮች ሰሌክት አረግና ኮንትሮል ጂ ልበለው። ይሄንንም ላስገባው ኮንትሮል ጂ ልበለው፣ ግሩፕ ይሆናል። ይሄን ደግሞ 02 ልበለው። ከለሩን መቀየራችሁ እንዳትረሱ። ለምሳሌ የሎ ማድረግ እንችላለን። ይሄንን ከመቀጠሌ በፊት ግን እዚህ ጋር
አንድ ያልሰራና ያላስተካከለው ወይም ወደዚህ ያልሰበሰብነው ፓርት አለ። ይሄ ጥንካሬ የሚለውን ፓርት ሰብሰብ ማድረግ ይኖርብናል እዚህ ድረስ ማለት ነው። አሁን ግሩፑን እንደዚሁ መለስ ማድረግ እንችላለን፣ የዚህንም መለስ ማድረግ እንችላለን ማለት ነው። ወደ ሶስተኛው ስንመጣ ሶስተኛው ፋይል ደግሞ ልናስገባ ነው። የሶስተኛው ፋይል ደግሞ ምንድነው? ውበት የሚለው እዚህ ጋር ሲከፍት እስኪ እንየው በደንብ። ውበት ይልና የሴትዮዋ ፎቶ ቀስ ብሎ ይታያል። ከዛ በኋላ በምትለዋ ዙም ትሆንና በእሙቲ የሚለውን ፓርቲ ይዛል ማለት ነው። ከዛ ፕሮዳክታችን ይታያል። እስኪ እሱን ደግሞ እንስራ። እዚህ ሶስተኛው ጋር እመጣለሁ። ሶስቱም ፓርት ተዘጋጅቷል። ስለዚህ ውበት የምትለዋ ስለሆነ የምቀድመው ይሄን ድራግ ኤንድ ድሮፕ አድርጌ እዚሁ ጋር አስገባዋለሁ። ነገር ግን ማወቅ ያለባችሁ ምንድነው ይሄኛው ቪዲዮ ሲያልቅ ራይት ልበለው፣ ጮኸ ፒሲያችን ወደዚህ ጠጋ ላድርግ። ይሄ ቪዲዮ ሲያልቅ ስለሆነ ይሄ ውበት የሚለው የሚመጣው አስተካክለዋለሁ። ውበት የሚለው ፓርት እዚህ ድረስ ይመጣል። ከዛ በእሙቲ ሄር ኦይል ነው የምትለው ውበት። አሁን እዚህ ጋር ነው የምትለው እዚህ ጋር በሚለው ጋር መጣና ኦፕሽኑን እንከፍታለን። እዚህ ድረስ በሰላም ናና እዚህ ድረስ እንበለው። በሰላም ናና አሁን እቺ በምትለው ጋር ስትደርስ ሳይዙ በጣም ይተልቅ እንለዋለን። አልትን ይዤ አተልቀዋለሁ። ቦታ ትንሽ ላስተካክለው። እዚህ ድረስ ትንሽ ከፍ ኢንተር። አሁን እስኪኛው ውበት አሁን እዚህ ፕሮዳክቱ ደግሞ መሀል ላይ ይገባል ማለት ነው። ከዛ በፊት ግን ውበት ካለች በኋላ ምን ይኖራል? የሴትዮዋ ጸጉር ይኖራል እዚህ ጋር ዳየ ነው ማለት ነው። ስለዚህ እሱን ጸጉር እናስገባ። እዚሁ ፋይላችን ጋር አመጣለን። ይሄን ፓርት አመጣለሁ፣ ድራግ አድርጌ ድሮፕ አደርገዋለሁ። ያው ገብቷል። ትንሽ ከፍ ላድርገው ከላይ ብሌንድ እንዲያደርግ። አሁን እዚሁ ጋር እንደተቀመጠ ይሄንን ሰብሰብ ላድርገው እዚህ ድረስ በቂያችን ነው። ውበት እዚህ ድረስ ላምጣው። ስለዚህ እዚህ ጋር ደግሞ አፕላይ የምናደርገው ምንድነው? ኦፓሲቲን ይሆናል ማለት ነው። አሁን ሲጀምር ኦፓሲቲዋ የዚህ 0 ሆኖ እንዲጀምር ነው ፈልገው። ስለዚህ ኪ ፍሬም ስጡት። እዛው ጋር ቦታ ሳትቀይሩ ኦፓሲቲያችሁን 0 አድርጉት። አሁን ውበት የሚለውን ፓርት ካለች በኋላ እዚህ ድረስ ከመጣ በኋላ ኦፓሲቲውን 100 እንዲሆን እናድርገው። ያችሁት ከሆነ ኪ ፍሬሙን አድ ያደርጓል ማለት ነው። እስኪ ነው ውበት ያችሁት ነው ውበት ይላል ማለት ነው። ግን ይሄ ፎቶ የት ነው እንዲሆን የምፈልገው? ውበት ከሚለው ጽሁፍ በታች ማለት ነው። ስለዚህ እዚሁ ሌየር ጋር መታችሁ ከሱ በታች መውሰድ ትችላላችሁ። ካልሆነ እዚሁ ጋር መስጠት ትችላላችሁ። ከዚህ በኋላ ይሄንን አጀስት ካረጋችሁ ሌየሩን ካስተካከላችሁ በኋላ አሁን ዙም ሆኖ እቺ በምትለዋ ስትመጣ ደግሞ ይሄኛው ኢሜጅ ኦፍ እንዲሆን እፈልጋለሁ። ስለዚህ መጀመሪያ እዚህ ጋር ማረፊያ የሚሆን አንድ ኪ ፍሬም እናስቀምጣለን። የትራንስፎርም ሳይሆን የኦፓሲቲ ማለት ነው። ስለዚህ እዚሁ ጋር ኪ ፍሬሙን ሳይሆን የምንነካው እቺን ፖይንት መተን ክሊክ ሳረግ አድ ያደርጋል ማለት ነው። ትንሽ ጠጋ ይበልና ደግሞ እዚህ አካባቢ እሙቲ ሄር ኦይል የሚለው እዚህ ጋር ፕሮዳክቱ ሲታይ ይሄ ባክ ላይ ያለው ኢሜጅ እንዲጠፋ ነው ፈልጉ። ስለዚህ ኦፓሲቲውን እዚህ ጋር 0 አደርገዋለሁ። በሚለው ጋር አለቀ። እሙቲ ሄር ኦይል የሚለው ደግሞ እዚህ ጋር ይመጣል ማለት ነው። ነገር ግን እቺ በምትለዋ ትንሽ ሳይዟን ጨመር እናርገው። የመጨረሻው ኪ ፍሬም ጋር እንመጣለን። ይሄን ወደ ኋላ ወስደዋለሁ። ቢያንስ እዚህ ጋር ይርገጥ ይሄኛውን ላይን ማለት ነው። ራይት በካለ በኋላ አሁን እሙቲ ሄር ኦይል ፕሮዳክቱን እናመጣለን። ይሄውና ፕሮዳክቱ ድራግ አርጌ እዚህ ጋር ድሮፕ ላርገው። ይሄን ሳይዙን ጨመር አርጌ እዚህ አካባቢ ላስቀምጠው። በቃ አላይመንቱ እኩል ሊሆን ማለት ነው። ራይት ለዋለሁ። አሁን በእሙቲ ሄር እዚህ ድረስ ይምጣ። ከዚህ በኋላ ደግሞ ሎጎአችን መምጣት ይችላል። ስለዚህ ይሄን እንደዚህ ላሳንሰው። ይሄን ፓርት ትንሽ ሰብሰብ አረጋለሁ። እዚህ ጋርም ከመጣ በኋላ የቅድሙን አይነት ኦፓሲቲ እንሰጠዋለን። እዚህ ጋር አድ እናደርጋለን። ትንሽ ጠጋ ካለ በኋላ እዚህ አካባቢ ደግሞ ኦፓሲቲውን 0 እንሰጠዋለን። ኪ ፍሬሙን አድ ያደርጋል። አሁን ሎጎአችንን እናስገባ። ይሄውና ይሄን ሎጎ ድራግ አድርጌ እዚህ ጋር ደግሞ ሎጎ እንዲታይ ይፈልጋለሁ ማለት ነው። ይሄው እሙቲ ሄር ኦይል ትንሽ ሰብሰብ ላርገው ምክንያቱም ከዚህ ስለማያልፍ ነው። እስኪ ነው በእሙቲ ሄር ኦይል ያችሁት ነው።
እሙቲ ብላ ከጨረሰች በኋላ ፕሮዳክቱ ታይቶ እስኪ በይልና እሙቲ አሁን እቺ በእስከምትለዋ ፓርት ድረስ እዚህ ፓርት ድረስ ትምጣ፣ ችግር የለም እዚህ ፓርት ድረስ ይምጣ። ከዛ ኦፓሲቲው ይውረድ እዚህ ጋር ሲደርስ ማለት ነው። ከዛ ሎጎአችን ማለት ነው ይሄ እንዳለቀ እዚህ ጋር እንዳለቀ ሎጎ ደግሞ ኦን እንዲሆን ማድረግ እንችላለን ማለት ነው። ያያችሁ ነው። እስኪ ፕላይ እንበል። ጥንካሬ ውበት በእሙቲ ሄር ኦይል ያያችሁት ነው። ፈጠን ይላል። እሱን አጀስት እናደርገዋለን ከድምጿ ጋር እንዲሄድ ስለፈለግን ማለት ነው። እሙቲ ሄር ኦይል። አሁን ይሄንን ፓርት ከጨረስን በኋላ እነዚህን ፓርቶች ሰሌክት አደርጋለሁ። አሁንም ግሩፕ አደርጋለሁ። ይሄንን 03 ልበለው። የመጨረሻ አንድ ይቀረናል። ከለሩን ይሄን መቀየር ትችላላችሁ። ድጋሚ ሬድ ማድረግ ትችላላችሁ። እስኪ ሌላኛውን ደግሞ እናስገባ። እዚሁ ጋር ልምጣ። እነዚህን እስከ 3 ያለውን ጨርሻለሁ። አራተኛው ጋር እመጣለሁ። እነዚህን ፋይሎች ነው የማስገባው። 100% ከተፈጥሮ የተዘጋጀ ይልና ይዘዙን የሚሉ ፓርቶች ይኖሩታል። እነዚህን ሁሉንም ሰሌክት ላድርግ። ድራግ አድርጌ ከማስገባቴ በፊት ግን እዚህ ጋር እያያችሁት ከሆነ ቴክስቶቹ የተጻፉት በነጭ ነው። እዚህ ጋርም ያለው ባክግራውንዳችን ነጭ ነው። ነገር ግን ቪዲዮ ከዚህ በፊት ያየነው ቪዲዮ ላይ ከለራችን ይቀየራል። እያያችሁት ነው። እዚህ ጋር እመጣለሁ። ሶሊድ ከለር ልስጠው። የምሰጠው ግን ፕሮዳክታቸው የዚህ አይነት ስለሆነ እዚህ ጋር ያለችውን የፕሮዳክቱን አይነት ከለር ልስጠው። ወደኋላ መለስ ብያለሁ። እዚሁ ሶሊድ ከለሬን ከፍታለሁ። ከዚህ ጋር ከለር ፒክ ያድርግ። ኦኬ ልበል። አሁን እስኪ ያው ይሄን እሙቲ ሄር ኦይል ይላል። አሁን 100% ስትል ነው የሚጀምረው ማለት ነው። እዚህ ጋር እቺ ባክግራውንድ ከመጣች በኋላ 100% የምትለዋል እናስገባለን። ያው ድራግ አድርጌ ቁጭ አደርጋለሁ። ያው 100% ራይት ልበለው። ከዛ በፊት ግን እስኪ ምን አይነት እንደሚመስል እንየው እዚሁ ጋር ማለት ነው። 100% ይሄ ከዛ ወደዚህ ይገባል። እስኪ አዎ፣ ከዛ እቺኛዋ እንደ ኦፓሲቲ ስለተሰጣቸው ብርት እያሉ ይቀጥላሉ ማለት ነው። ስለዚህ እስኪ ይሄንን ከዛ የመጣ እናስመስለው 100% ስትል ማለት ነው። አሁን እዚህ ጋር ነው 100% የምትለው ጠጋ ይበል። አሁንም ትንሽ ጠጋ ማድረግ ይኖርብናል፣ ትራንስፎርም የምናደርገው ነገር ስለሚኖር ማለት ነው። እዚህ ጋር እንከፍታለን። ልክ እዚህ ጋር ስትደርስ አሁን የቆምንበት ቦታ ጋር ስትደርስ ይሄኛውን አይነት ፖዚሽን ያዝልን ብለን ኪፍሬም እንሰጠዋለን። ወደ ኋላ መለስ ስንበልና ደግሞ ስትጀምር ደግሞ አቀማመጥክ የቱ ጋር ይሁን? እዚህ ጋር ይሁን። ወጣ ይበል። እንደዚህ ወጣ ስታደርጉት አብሮ ካርት ቦርዱ ጋር ሊወጣባችሁ ነው። ስለዚህ መለስ አድርጉት። ኪፍሬሙን ይዟል ማለት ነው። 100% የሚለው አለ። ከዚያም ከተፈጥሮ የምትለዋ ፓርት ደግሞ እንድትገባ እንፈልጋለን። ይሄን እዚሁ ጋር ይምጣ። ወደ ውጭ መውጣት የለበትም። ሙቭመንት ሲሰጠው ምን ሲለው ወደ ውጭ አስወጥቷል። ምክንያቱም ወደ ኪፍሬሙን ስንሰራ ከውጭ ጀምሮ ወደ ውስጥ እንዲገባ ስላደረግ ነው እንደዚህ አይነት ስታይል ያለው። እዚህ ከተፈጥሮ የተዘጋጀ የሚሉትን ሁለቱም ፓርቶች እናስገባ። ድራግ ኤንድ ድሮፕ አድርገን ይኸው ራይት እንበለው። አንዱን ዝቅ እናድርገው። አሁን እቺ ከተፈጥሮ የሚለው ፓርት ጋር እመጣለሁ። የዚህን 100% የሚለውን ሰብሰብ እናድርግለት እንዳይመሰቃቀልብን። ይሄን ከፈት አደርጋለሁ። ከተፈጥሮ የሚለው ጋር እመጣለሁ። ይሄን እዚህ አካባቢ ሲደርስ እዚሁ ኦፓሲቲ ጋር እመጣለሁ። እዚህ ጋር 100% ሁን። ስትጀምር ደግሞ ስንት ሁን? ኦፓሲቲውን 0 እናድርገው። እስኪ ስንት ከተፈጥሮ ያችሁን ከተፈጥሮ ስትል ቀስ ብሎ እንትን ይላል። አሁን የተዘጋጀ ልትል ነው። የተዘጋጀ የምትለው ደግሞ ከዚህ በኋላ ባለው ኤሪያ ነው። ስለዚህ ይሄንን እንሰብስበው። የተዘጋጀ የሚለው ሌየር ጋር መጥቼ ከፍታለሁ። ኦፕሽኑን ኦፓሲቲ ሰጠዋለሁ። እዚህ ጋር ሲጀምር እዚህ ጋር 0 ይሁን። ትንሽ ጠጋ እንበል። እዚህ አካባቢ ሲደርስ ደግሞ ኦፓሲቲው 100%። እስኪ ነው 100% ከተፈጥሮ እየተዘጋጀ አለቀ። አሁን እነዚህን ፓርቶች አንፈልጋቸውም። ስለዚህ ሰብሰብ አደርጋለሁ እዚህ ድረስ። ከዚህ በኋላ ይዘዙን የሚል ነው የሚኖረው። ስለዚህ ይዘዙን የሚለው ደግሞ ኢሜጅ ነው። የተሰራ ኢሜጅ አለን። እሱን ነው የምናስገባው ማለት ነው። ከላይ ሆናለሁ ከሌየሩ በላይ እዚህ ፋይላችን ጋር እመጣለሁ። ይሄውና ይዘዙን የሚለውን ፓርት እዚህ ጋር እንዲገባ አደርጋለሁ ማለት ነው። ከዚህ በኋላ ባለው ነው የሚገባው። ይሄን ሳይዙን በደንብ ላትልቀው። ቀጥታ እዚህ ስልኩ ላይ ያለው ፓርት እንዲታይ ነው የምፈልገው። ምክንያቱም እዚህ ጋር የሰራነው ዲዛይን አለ፣ የሙቲ ሄር ኦይል ፕሮዳክቱ አለ፣ ይዘዙን የሚል አለ። እያንዳንዱ ፓርት ስላለ ስልኩን አሳይታ በጣም አትራክት የሚያደርግ ነገር ስላለው ማለት ነው። ከዛ በኋላ ወደ ራሷ ዙሚን እንዲያደርግ ነው የምፈልገው። እዚሁ ጋር
አተልቀን እናስገባዋለን። ከዛ ትንሽ ሄድ ካለ በኋላ እዚህ ጋር ፋይሉ ሲደርስ ደግሞ እንዲያንስ ነው የምንፈልገው። ስለዚህ ኦፕሽኑን እንክፈተው፣ እዚሁ ጋር ያለውን ኪፍሬም እንስተው፣ ወደኋላ መለስ ስናርግ እዚህ ጋርም ኪፍሬም መስጠት እችላለሁ። እዚህ አካባቢ ኪፍሬም እንስተው። እዚሁ ጋር ምንም አይነት ትራንስፎርም ስላላደረግንበት ምንም አይነት ነገር አይፈጠርም። ነገር ግን መጀመሪያ የሰራነው ኪፍሬም ጋር እንመለስና እዚህ ጋርም ወደፊት ወደኋላ ማድረግ ትችላላችሁ። እሱ ጋር እንመለስና ሳይዙን እናሳንሰዋለን። ሳይዙ የዚህ አይነት ሳይዝ ይኖረው እዚህ ልክ ማለት ነው። ከታች እግሯም እንዲቆረጥ አንፈልግም፣ እንደዚህ እንዲኖረው ነው እንፈልገው። ራይት ልበለው። አሁን እስኪ ላሳያችሁ። ፕላይ ስለው ይዘዙን ያሉበት ቦታ እናደርሳለን። አለቀ። እዚህ ድረስ ነው የሚሆነው ማለት ነው። ስለዚህ ይሄንን ሰብሰብ አደርጋለሁ። ከተፈጥሮ የተዘጋጀ ይዘዙን ያሉበት ቦታ እናደርሳለን። እቺኛዋ ግን ትንሽ እዚህ አካባቢ ሰፋ ትበል፣ ምክንያቱም ሙቭመንት እንዲኖረው ማለት ነው። ከተፈጥሮ የተዘጋጀ ይዘዙን ያሉበት ቦታ እናደርሳለን። አለቀ ማለት ነው። አሁን ይሄንንም ሰሌክት አደርጋለሁ። ከዛ በፊት ግን እዚህ ጋር ይሄኛው ፓርት ተሸፍኗል። ስለዚህ ከሁሉም በላይ እንወሰደው፣ ይሄኛው ማለት ነው። እነዚህም ፓርቶች ሰሌክት አደርጋለሁ። ግሩፕ ላድርገው፣ ኮንትሮል ጂ ላለው። ይሄን አንዴ የረሳ ነው ሌየር አለ፣ እሱንም እንከተተው አንድ ላይ ሰሌክት አድርጌ ግሩፕ። ይሄን 04 እንበለው። ምንም ከለር ባሰጡትም ችግር የለም፣ ምክንያቱም ኦልሬዲ ስላለቀ ማለት ነው። ይሄኛውን እዚህ ድረስ እናምጣው። ፎቶ ከገባ በኋላ እንዲመጣ አንፈልግም፣ ምክንያቱም ፎቶ ላይ ኦልሬዲ ይዘዙን የሚል አለ፣ አድሬስ ምናምን ስላለው ከሱ በኋላ እንዲመጣ አንፈልግም። ይዘዙን አለች እዚህ ድረስ ነው በቃ እንዲኖር የምንፈልገው፣ እዚህ ድረስ። ይህን ሰብሰብ አደርጋለሁ። አለቀ ማለት ነው። አሁን አርት ቦርዳችንን ከተትን፣ ሁሉ ነገር ተስተካክሏል ማለት ነው። እስኪ ቪዲዮአችንን ይሄንን በዚህ መልክ ሰርተን ከጨረስን፣ እነዚህን ሁሉ ኢፌክቶች አንድ ላይ አድርገን ከጨረስን በኋላ ቀጥታ ኤክስፖርት ማድረግ ነው የሚጠበቅ። በመጀመሪያ ፋይላችሁን ሴቭ አድርጉ፣ ምክንያቱም መሀል ላይ ኤክስፖርት እያደረጋችሁት እንኳን ክራሽ ቢያደርግ ሴቭ የተደረገ ፋይል ስለሚኖራችሁ ያንን ድጋሚ ከፍታችሁ ኤክስፖርት ማድረግ እንድትችሉ ማለት። ስለዚህ ፋይል ሴቭ እንበለው። እዚሁ ፎቶሾፕ ላይ የሚል አለ፣ ይሄውና አድስ ብለን የሰጠ ነው። ይሄንን 2 እናድርገው፣ ሴቭ ልበለው። አሁን ፋይላችንን ሴቭ አደረገ። ቀጥታ እዚህ እታች ጋር የሼር ምልክት አለ፣ እሱን ክሊክ እናድርገው። አሁን ልክ እሱን ስትነኩት እንደዚህ አይነት ሬንደር ቪዲዮ የሚል ቦክስ ይከፍትላችኋል። የመጀመሪያው ላይ ስም ነው የሚኖረው። ሁለተኛው ላይ የት ነው ፋይሉ ሴቭ እንዲሆን የምትፈልጉት? እዚሁ የአብስራ ተስፋዬ የሚለው ፎልደር ውስጥ ፎር ኦል ብዬ የከፈትኩት ፋይል አለ። እዚህ ጋር ፎቶሾፕ ቪዲዮ ቱትስ የሚለው ጋር እዚሁ ጋር ነው ሴቭ እንዲሆን የምፈልገው። እዚህ ውስጥ ሰሌክት ፎልደር ልበለው። ሌላ ፎልደር ክሬት እንዲያደርግላችሁ ትፈልጋላችሁ? የምትፈልጉ ከሆነ ራይት በሉትና እዚህ ጋር ስም ስጡት። ካልሆነ ደግሞ ይሄን ኦፍ አድርጉት። እኛ ስለማንፈልግ ኦፍ እናደርገዋለን። ሌላ በሚዲያ ኢንኮደር ነው ምኑ ፋይሉ ኤክስፖርት እንዲደረግ የምንፈልገው። በኢሜጅ ሲኩዌንስ ከሆነ ኢሜጅ ባይ ኢሜጅ እያደረገ ኤክስፖርት ሊያደርግባችሁ ይችላል። ስለዚህ እኛ አዶቢ ሚዲያ ኢንኮደር እንበለው በቪዲዮ እንዲሆን ማለት ነው። እዚህ ጋር ያለውን ፓርትም ይቀይርባችኋል። እያያችሁ ከሆነ ቲፍ ጂፍ ምናምን የሚሉ ፓርቶችን ነው የሚያመጣው የኢሜጅ ሲኩዌንስ ሲሆን ማለት ነው። አዶቢ ሚዲያ ኢንኮደር ሲሆን ግን ልክ ፕሪሚየር ፕሮ ኤክስፖርት በሚያደርግበት ስታንዳርድ ነው ኤክስፖርት የሚያደርግላችሁ። እዚህ ጋር ፎርማት አለው። HT6 ፎርም ማለት MP4 ማለት ነው። ስለዚህ እሱን ምረጡለት። እዚህ ጋር ፕሪሴት የሚል አማራጭ አለ። ሌላው ፕሪሴት ኳሊቲያችሁን እዚህ ጋር አጀስት ማድረግ ትችላላችሁ። የዶክመንት ሳይዛችሁን ራሱ እዚሁ ጋር ያስመርጣችኋል። አጀስት ማድረግም ትችላላችሁ፣ መቀየርም ትችላላችሁ። እናንተ በምትፈልጉት ፍሬም ሬታችሁን አጀስት ማድረግ ትችላላችሁ። 30፣ 60፣ 24፣ 29 በምትፈልጉት ማድረግ ትችላላችሁ። ስትጨርሱ እዚሁ ጋር ነውና ሬንደር በሉት። ከዚህ በኋላ የእናንተን ፋይል ኤክስፖርት ማድረግ ይጀምራል ማለት። እስኪ ኤክስፖርት አድርጎት ሲጨርስ ምን እንደሚመስል ለእናንተ አሳያችኋለሁ። ቪዲዮአችን ኤክስፖርት አድርጎ ጨርሷል። እዚሁ ጋር እገባለሁ። ፋይሌ ጋር ይኸው ፎር ኦል የሚለው ውስጥ ፎቶሾፕ ቪዲዮ ቱት የሚለው ውስጥ ነው ኤክስፖርት ያደረግኩት። አድስ ቱ የሚል ነው ይኸውና። አድስ ሳምፕል መጀመሪያ ላይ ያሳየኋችሁ ነው። ይሄ አድስ ቱት የሚለው ጋር አለ። ደብል ክሊክ ላድርገውና ምን አይነት ቪዲዮ እንደወጣ ላሳያችሁ። ያው 13 ሜጋባይት ነው የሚለው።
የፀጉሩን እድገት፣ ጥንካሬ፣ ውበት በእሙቲ ሄር ኦይል 100% ከተፈጥሮ የተዘጋጀ ይዘዙን ያሉበት ቦታ እናደርሳለን። ሲምፕል የሆነ ቪዲዮ ኤዲት አድርገናል ማለት ነው። ስለዚህ አብዛኛውን ጊዜ ፎቶሾፕ ላይ ኤዲት የምታደርጉት ቪዲዮዎች እንደዚህ አይነት ሲምፕል የሆኑ ለቲክቶክ የሚሆኑ ቀለል ያሉ ኤዲቲንግ ያላቸው ከታውት ያላቸው ሲምፕል የሆኑ ኦዲዮ በማስገባት የምትሰሯቸውን የተለያዩ ሲምፕል የሆኑ እንደ ወንደርሼድ የሚሰሩትን የቪዲዮ ኤዲቲንግ እዚህ ላይ መስራት ትችላላችሁ። አረንዶም ከወንደርሼድም ትንሽ ከፍ ይላል። ምክንያቱም ደግሞ እዚህ ብሌንዲንግ ሌየር ላይ ሁላ ገብታችሁ የምትሰሯቸውን የተለያዩ ስታይሎች ኢፌክቶችን ሳይቀር እዚህ ጋር ለቪዲዮ በመጠቀም እንዲበሩ፣ እንዲጠፉ፣ አጀስት እንዲሆኑ፣ ፖዚሽናቸው እንዲቀያይሩ ሁላ ማድረግ ትችላላችሁ። ከዚህ ፎቶሾፕ ላይ ከምትሰሩት ቪዲዮ ትንሽ እኔ ቅር ያለኝ ነገርና ያልተመቸኝ ነገር ምንድነው? የምታስገቡት ኦዲዮ የፈለጋችሁትን ያክል ማስገባት ትችላላችሁ ኦዲዮ፣ ነገር ግን ኳሊቲውን አጀስት ማድረግ አትችሉም። ፕሪሚየር ፕሮ ላይ ወይም አፍተር ኢፌክት ላይ የምትሰሩ ከሆነ የተለያዩ ፕለጊኖችን በመጠቀም ወይም ደግሞ ራሳቸው ሶፍትዌሮቹ ላይ ቮይሳችሁን እንደፈለጋችሁ አጀስት ማድረግ ትችላላችሁ። እዚህኛው ላይ ግን እንደዛ ብሎ ነገር የለም። ከውጪ አጀስት አድርጋችሁ ነው ማስገባት የሚኖርባችሁ። ስለዚህ እሱን ብቻ ነው የምትቸገሩት። ውጪ ኢንሃንስ አድርጋችሁ ወይም ደግሞ ኦዲዮአችሁን እንደፈለጋችሁ ኤዲት ካደረጋችሁ በኋላ እዚህ ላይ አምጥታችሁ እንደፈለጋችሁ ኤዲት ማድረግ ትችላላችሁ። እርግጠኛ ነኝ ትወዱታላችሁ። በተለይ ደግሞ ፎቶሾፕ ላይ አሪፍ የሆነ ስታተስ ኖሯችሁ ወይም ደግሞ ፎቶሾፕን በደንብ አውቃችሁት ቪዲዮ ኤዲቲንግ እንዴት ላድርግ የምትሉ ከሆነ ደግሞ ለሲምፕል ኤዲቲንግ እነዚህን የፎቶሾፕ ፊቸር ሞክሯቸው፣ በጣም ትወዷቸዋላችሁ። ሌላ ተጨማሪ ነገር እዚህ ጋር ያለውን ትራንዚሽን የሚለውን ነገር ነው ያላሳያችሁ። እሱን በራሳችሁ ሞክሩ፣ ትወዱታላችሁ። ሌላው ጥያቄ ካላችሁ የምትፈልጉት ነገር ካለ ከታች ዲስክሪፕሽን ላይ የቴሌግራም አካውንቴን አስቀምጭላችኋለሁ። ገብታችሁ ማናገር፣ የምትፈልጉትን ጥያቄ መጠየቅ ትችላላችሁ። ኮመንትም ካላችሁ ኮመንት ላይ ያስቀምጡልኝ። እንዴት ነበር ቪዲዮ? ነበራችሁ አዲስ ነገር አውቃችሁበታል? ያለውን ነገር በዛው አሳውቁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ያቡ ነበርኩ። የኔ ዲዛይን ቻው ቻው።